ለመጀመሪያ ጊዜ መኪና ውስጥ የገባው በዛን ሰዓት ዛይር እያለ ልክ እዛች ኩላሊቴ ጋር ሲደርስ በቃ ለቅሶን እየየ እያለቀሱ ምን ሆነሽ አሉ። ልጅቷ ሹፌሩ አጠገብ ቁጭ ብላ እየቃመች ነው የምትሄደው ያለች። ሹፌሩ አጠገብ ቁጭ ብላ ነጋዴ ነች። በቃ ጫት ሚንጫት እየቃሙ ነው የሚሄዱ መርቅነዋል በቃ ሁሉም ሰው። ከዛ ልጅቷን ሹፌሩ አጠገብ ቁጭ ብላ ትቅማለች። ምንድነው የምታለቅሽ? አባ አታልቅሽብኝ ከፈለግሽ አኘካ አርግበት አለች። ጫቱ ማለት ነው። ርቦኛል ገባ በዛ ሰዓት ርቦኛል። ይሄ ምግብ ይሆን እንዴ አሉ። በጣም ስለራበኝ ቤት ውስጥም ደግሞ ያሳደጉኝ ይቅማሉ። በቃ ረሃብ ማስታገሻ ነው የሚመስለኝ እንጂ እንደ ሱስ ምናምን አይመስለኝም። ትንሽ ስጭኝ አልኳት። እንደውም አልነው ከነገራባው ገራባው የሚባል አለ ቅጠሉ ማለት ነው የሚጣል አለ። እንደዚህ ስሰጡኝ እኔ ከነገራባው ሽንጥጥ አድርጌ ርቦኝ ስለነበር ትንስለኛ ውሃ ሰጡኝ። ማሸጋ እናቴ ጎመረ ጫቱን ዋጥኩት። በቃ እንዳለ ሰው አፉ ውስጥ ምናምን አስቀምጠው ብሎ ይሄዳል። እኔ ዋጥ አረኩና ከነገራባው ማለት ነው። እዛ ልክ ፍተሻ ቦታ አለ ባህሩ ቀላ ላይ ማለት ነው። እዛ ደረስ። እዛ ስንደርስ መታወቂያ አሉ ፌዴራሎቹ። እኔ ትንሽ ልጅ ነኝ ከኔ ጋር ናት እህቴ ናት አለችው። እዛ ፍጠጥ ትላለች ታዲያ ልጅቷ አለ ወታደሩ ማለት ነው ፌዴራሉ። ከዛ ለካ እኔ ምርቅ እናርጎኛል መሰለኝ አይኔ ፍጠጥ ታፈጠው ልጅቷ ህፃናት ልጅ ፍጠጥ ይላል። ውሃ ጠጥታ ነው ውሃ ያስፈጣል ነው ሰው ሁሉ በሳ ፍርስ እያለ